አፖስቶሊክ የአምልኮ ማዕከል የቴሌቪዥን አገልግሎት የዕለቱን አገልግሎታችንን በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም አሁን እንጀምራለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ሐዋርያቱን ባዘዛቸው መሠረት የጌታ ብርሃን ያልበራላቸው ወገኖች ወደ ብርሃን በመምጣት እንዲድኑ ክርስቲያኖች ሁሉ ይህንን ታላቅ ተልእኮ በታላቅ ትጋት ልንፈጽመው ይገባናል። ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ደህና ናችሁ? ዛሬ ሕያው የሆነውን የእግዚአብሔር ቃል አብረን የምንመለከተው በተከታታይ ከምናየው የማርቆስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ እስከ 30 ያለው ይሆናል። አስቀድሜ አነበውና እግዚአብሔር አባታችን ደግሞ እንዲያስተምረን አብረን እንጸልያለን። ቃሉ እንደዚህ ይላል። ከዚያ ተነስቶ ወደ ጢሮስ አገር ሄደ። ወደ አንድ ቤት ገብቶ እዚያ መኖር ማንም እንዲያውቅበት ፈለገ። እንደገና አነበዋለሁኝ። ከዚያ ተነስቶ ወደ ጢሮስ አገር ሄደ። ወደ አንድ ቤትም ገብቶ እዚያ መኖሩን ማንም እንዳያውቅበት ፈለገ። ሆኖም እዚያ መኖሩ ሊሸሸግ አልቻለም። ወዲያው ግን ትንሽቷ ልጇ በርኩስ መንፈስ የተያዘችባት አንድ ሴት ስለ እርሱ ሰምታ መጣችና በእግሩ ላይ ወደቀች። ሴትዮዋም ግሪካዊት በትውልዷም ሲሮፊኒቃዊት ነበረች። እርሷም ኢየሱስ ርኩስ መንፈሱን ከልጇ እንዲያወጣላት ለመነችው። እርሱ ግን የልጆቹን እንጀራ ወስዶ ለውሾች መጣል ተገቢ ስላልሆነ መጀመሪያ ልጆቹ ጠግበው ይብሉ አላት። እርሷም መልሳ አዎን ጌታ ሆይ፣ ውሾችም ከገበታ በታች ሆነው የልጆችን ትራፊ ይበላሉ አለችው። እርሷም ስለዚህ ይህን ስላልሽ ሂጂ፣ ጋኔኑ ከልጅሽ ወጥቷል አላት። እርሷም ወደ ቤቷ ስትመለስ ልጇ አልጋ ላይ ተኝታ ጋኔኑም ለቋት አገኘቻት። አሜን። ጌታ እንዲያስተምረን እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ ዛሬም ደግሞ በሕያው ቃልህ እንድትናገረን እንድትፈውሰን መጽናናትንም ደግሞ እንድሰጠን እንጸልያለን። የክብር አምላክ እግዚአብሔር ሆይ እውነተኛ አስተማሪ አቤቱ ተናገረን ፈውሰንም ስለ ስም ስትል አሜን። እግዚአብሔር አባታችንን ስለዚህ ጊዜ እናመሰግናለን። በዚህ ክፍል ላይ እንደምንመለከት ጌታችን ኢየሱስ ክርስቶስ ከገሊላም ከይሁዳም ወጣ ብሎ አሕዛቦች ወደሚኖሩበት እስራኤሎች ብዙ በማይገኙበት ቦታ ትንሽ ለረፍት ጊዜ አገልግሎቱን ቆም አድርጎ እሱንም እንደገና ደግሞ ከእሱ ጋር ያሉትንም ደቀ መዛሙርት ለማሳረፍ ጊዜ ለመውሰድ እንደሄደ ነው የምንመለከተው። ካሁን በፊትም አይተናል። ጌታችን ኢየሱስ ክርስቶስ ሁልጊዜ አባቱ የሰጠውን ትልቅ ስራ ለመስራት ከአባቱ ጋር ጊዜ ይወስዳል። አባቱን ያነጋግራል። ወደ ገለልተኛ ስፍራ ሄዶ ከአባቱ ጋር ይነጋግራል። የጥሞና ጊዜ ይኖረዋል እና አሁንም በዚህ ክፍል የምንመለከተው በተለይ ሰዎች እሱ እዛ መኖሩን እንኳን እንዲያውቁ አልፈለገም። ምክንያቱም እሱም ትንሽ ከአባቱ ጋር ለመነጋገር በአካሉም ደግሞ እረፍት ለማድረግ ደቀ መዛሙርቱም እንደዚሁ አገልግሎት በዝቶባቸው ስለነበረ እረፍት እንዲኖራቸው ፈልጎ ነው ወደዚህ የመጣው። ነገር ግን የሚገርመው ነገር እሱ እዛ እንደሆነ እንኳን እንዲታወቅ ባይፈልግም ክርስቶስ ኢየሱስ በሄደበት ቦታ ሊደበቅ አይችልም። ምክንያቱም እሱ ባለፈበት ቦታ ሁሉ ያው ታላቅ የሆነ የእግዚአብሔር ጸጋና ሞገስ እሱ ላይ ስላለ እግዚአብሔር ታላቅ ማዳኑን በሱ ስለሚገልጽ ሰዎች ሁልጊዜ ያውቁታል። አጋንንቶች ይጮሃሉ። በክፉ መንፈስ የተያዙ ሰዎች ያን ጊዜ በእግሩ ስር ይወድቃሉ። ስለዚህ ሊደበቅ ከቶ አይችልም። ሆኖም ግን እዚህ ቦታ ሲመጣ ክርስቶስ ኢየሱስ ለማረፍ ነበር ትልቁ ዓላማው እና በአንድ በኩል የምንመለከተው ቆም ነገር ምን መሰላቸው? በተለይ እግዚአብሔርን የምናገለግል ሰዎች እግዚአብሔር ሰዎች አንዳንድ ጊዜ እረፍት ያስፈልገናል። ይሄ እረፍት በእውነት ቁጭ የምንልበት እኛና እግዚአብሔር ብቻ ሆነን ከእግዚአብሔር የምንሰማበት የእግዚአብሔርን ሐሳብ እንደገና በቅጡ ተረድተን እንደገና ደግሞ በታደሰ ጉልበት በታደሰ መንፈስ ወደ እግዚአብሔር ስራና አገልግሎት የምንሰማራበት ጊዜ ያስፈልገናል። አንዳንድ ጊዜ ብዙ ጊዜ እኛ
በቃ መሮጥ በቃ በዚያ ውስጥ እግዚአብሔርን የበለጠ የምናከብር ይመስለናል። እውነት ነው። መቼም በትጋት መሮጣችን መልካም ነው። ያለ ረፍት መስራታችን መልካም ነው። ግን የእግዚአብሔር ጸጋና የእግዚአብሔር ጉልበት ከኛ ጋር ካልሆነ በስተቀር የኛ መሮጥ ብቻ የኛ መትጋት ብቻ አንዳች መልካም ነገር አያደርግም። እኛ እንደውም ብዙ ሮጠን ከምናደርገው የበለጠ በእግዚአብሔር ጸጋ በእግዚአብሔር ምሪት በእግዚአብሔር መንፈስ ጉልበት ወጥተን የምናደርገው ነገር ትልቅ ስራ ይሰራል። ስለዚህ ክርስቶስ ኢየሱስ ይህንን ያውቃል በደንብ። ደቀ መዛሙርቱም ደግሞ ከሱ እንዲማሩ ይፈልጋል። አንዱ ይሄ ራሱን የቻለ ትምህርት ነው። ሁልጊዜ ስብከት ብቻ፣ ሁልጊዜ ትምህርት ብቻ፣ ሁልጊዜ ሰዎችን መፈወስ ብቻ ሳይሆን በእግዚአብሔር ፊትም የጥሞና ጊዜ የእረፍት ጊዜ እንደሚያስፈልግም ሊያሳያቸው ይፈልጋል። ስለዚህ በእውነትም አንዳንድ ጊዜ ለብቻችን ከእግዚአብሔር ጋር የምንሆንበት ጊዜ ያስፈልገናል። ብዙ ጊዜ ግን እኛ ወደ ሰው ነው የምንሄደው፣ ከሰው ጋር ሆኖ የምንፈልገው፣ ከፕሮግራም ከአገልግሎት ከአንዱ ቦታ ወደ ሌላ ቦታ ነው የምንባረረው እና በዛ መጽናናትን በዛም የእግዚአብሔር የሆነውን ነገር እንደምናገኝ ነው የምናስበው። መልካም ነው፣ ግን ሁልጊዜ እንደሱ መሆን የለበትም። አልፎ አልፎም እረፍት ያስፈልገናል እና ክርስቶስ ኢየሱስ እዚህ ሲመጣ አገር ጉብኝት አይደለም። በቃ በእርግጥም ሰዎች እንኳን እስከማያውቁ ድረስ እንዲሆኑ የፈለገው እዛ መሆኑን ሰዎች እንዲያውቁ አልፈለገም። ከሰዎች ጋር መገናኘት አልፈለገም። ለምን ብንል እሱ በአባቱ ፊት ጊዜ ወስዶ ደቀ መዛሙርቶችም አረፍ ብለው እስካሁን ድረስ የሆነው መልካም ነገር ደግሞ በማሰብ አሁንም ወደፊት ያለውን አገልግሎት ደግሞ ተመልክቶ በእግዚአብሔር ጸጋ ለማገልገል ነው። ነገር ግን አሁን ክርስቶስ ኢየሱስ እዚህ በመጣበት ቦታ ሌሎች ያላረፉ የተጨነቁ ሰዎች ነበሩ እና ዛሬ ይህንን ክፍል አብረን እንድንመለከት የፈለጉት በአንድ ጉዳይ ላይ ነው። እሱ ምንድን ነው? ሁላችንም እረፍት እንፈልጋለን። ብዙ ጊዜ በስጋ ማረፍ ብቻ እረፍት አያመጣም። ከእግዚአብሔር የሆነ እረፍት ያስፈልጋል። የመንፈስ እረፍት፣ ከእግዚአብሔር የሆነ ልዩ እረፍት ያስፈልጋል። ሰው ችግር እያለው ሰው የተለያየ ጥያቄ በሕይወቱና በቤቱ እያለ ማረፍ አይችልም። ስለዚህ በእውነት ያን የመሰለ የሕይወት ጭነት፣ የሕይወት ጥያቄ፣ የሕይወት እንቆቅልሽ ካለ ሊያሳርፈን ወደሚችለው ወደ ጌታችን ወደ ኢየሱስ ክርስቶስ እንምጣ። አንዳንድ ጊዜ በገንዘብ እንሞክራለን። አንዳንድ ጊዜ በአዋቂዎች እንሞክራለን። አንዳንድ ጊዜ በዘመዶቻችን እንሞክራለን። አንዳንድ ጊዜ አሉ በሚባሉ ሰዎች በሐኪሞች እንሞክራለን። በስነ ልቦና አዋቂዎች እንሞክራለን። አንዳንዱ ችግር ግን በዚህም ይባል በዚያም ከቶ ፈቀቅ አይልም። ያንን ችግር ከኔና ከናንተ ሕይወት ሊያስወግድ የሚችል እግዚአብሔር ብቻ ነው እና አሁን ክርስቶስ ኢየሱስ በመጣበት ቦታ እረፍት ያጣች ስለ ልጇ የምትጨነቅ በቤቷ ውስጥ ክፉ መንፈስ ገብቶ ልጇን የሚያስጨንቅባት እረፍት ያሳጣት ሴት ነበረች እና ክርስቶስ ኢየሱስ መምጣቱን ስትሰማ ይቺ ሴት ምንም አላለች። በቃ ምንም እንኳን ክርስቶስ ኢየሱስ ለማረፍ ቢመጣ፣ ምንም እንኳን ሰው እንዲያገኘው እንኳን ባይመጣ፣ እሷ ግን እረፍት ያጣች ሴት ስለሆነች በቤቷ ትልቅ እንቆቅልሽ ስላለ ወደ ጌታ ኢየሱስ ክርስቶስ ምንም ሳትል መጣ በእግሩ ስር ወደቀች። ስለዚህ እኔና እናንተም በእውነት በቤታችን፣ በሕይወታችን፣ በመንገዳችን ትልቅ የሆነ እኛ ልንገፋው ያልቻል ሰላም የነሳን እረፍት የነሳን ስቃይ ያበዛብን ነገር ካለ እረፍት ወደሚሰጠን ጌታ እንምጣ፣ በእግሩም ስር ሄደን እንውደቅ። ወገኖች ይሄ ነው አንዱ ትልቁ ነገር የምንመለከተው። ወደ ጌታ ኢየሱስ ክርስቶስ እንምጣና እግሩ ላይ እንውደቅ። ያን ጊዜ ከጌታ የሆነ መልስ እናገኛለን። አንዳንድ ጊዜ ሰዎች በችግር በሚሆኑበት ጊዜ ወይም በሕይወታችን ላይ አንዳንድ ያልጠበቅናቸው በቤታችን ሲመጣ በቃ ፈዘን ነው የምንቀመጥ። በቃ መናገር አንችልም፣ መስራት አንችልም፣ ከሰዎች ጋር መገናኘት አንችልም። እንደዛ ዝም በማለት ችግሩን መፍትሄ አናገኝለትም ወገኖች። ነገር ግን እኔና እናንተ መልስ ወደሚሰጠን ወደ አምላካችን ወደ ጌታ እንምጣ። ዛሬ ጌታ በሕይወታችን ታላቅ ነገር መስራት ይፈልጋል። ካለን የሕይወት እንቆቅልሽ ሊፈታን ይፈልጋል። ስለዚህ ወደ ጌታ እንምጣ። አንዳንድ ሰዎች ደግሞ በሕይወታቸው ትልቅ ችግር ሲኖር በቃ ማልቀስ ነው። በቃ ሁልጊዜ ማልቀስ እውነት ነው ያስለቅሳል። አንዳንዱ ነገር ወገኖች ዘመድም የማይረዳን ሲሆን፣ ጓደኛም አቅም ሲያጣ፣ እኛም ይሄ ይሻላል ያልነው ነገር ሁሉ ሳይሰራ ሲቀር ያን ጊዜ በእንባ እንታጠባለን። ጧትም ለቅሶ ነው፣
ቀንም ለቅሶ ነው፣ ተኝተንም ለቅሶ ነው፣ ከሰው ጋር ስንሆን ለቅሶ ነው። ግን በማልቀስ ችግራችንን አናሸንፈው። ችግራችንን ልናሸንፍ የምንችለው ችግራችንን ይዘን ወደ ጌታ ኢየሱስ ክርስቶስ እንምጣ፣ እግሩ ላይ እንውደቅ። ይቺ ሴት አይሁዳዊ ሴት አይደለችም፣ እስራኤላዊ አይደለችም። በዛ ላይ ደግሞ ልጇ ክፉ መንፈስ ያደረባት አጋንንት ያለባት እናት ነች። እና በዛን ዘመንና አካባቢ አጋንንት ያለበት ሰው በቤታችሁ ካለ እናንተም የሆነ ነገር እንደነካችሁ ነው ሰው የሚያስባችሁና ማንም ሰው አይቀበላችሁ። ነገር ግን ይህች ሴት ረፍት ያጣችው ሴት ወደ ሰፈራ ወደ መጣ ወደ አዳኙ መልስ ወደሚሰጣት ጌታ ወደ ክርስቶስ ኢየሱስ መጣች። ወንድሜ ለዘመናት መልስ ያላገኘህለት የኔት በቤትሽ ውስጥ በትዳርሽ ውስጥ በልጆችሽ ሕይወት በአንቺ ሕይወት እስከ ዛሬ መልስ ያላገኘሽለት ነገር አለ። መጥተሽ በጌታ በኢየሱስ ክርስቶስ እግር ስር ውደቂ። ጌታዬ ሆይ ችግር አለኝ፣ አንተ ብቻ ነህ ይሄን ችግር ከኔ ልታወጣ የምትችለው፣ ከቤቴ ልታወጣ የምትችለው። እዘንልኝ፣ ሌላ መድኃኒት የለኝም፣ ሌላ ፈውስ የለኝም ብለን ወደ ጌታ እንምጣ። ጌታ በዛን ጊዜ በእውነት እኔና እናንተን ሊፈውሰን እጁን ይዘረጋል። በብሉይ ኪዳን መጽሐፍ ውስጥ አንድ ጊዜ ከነቢያት መካከል ሚስት የነበረች ባሏ የሞተባት ሴት ብዙ ተበድራ፣ ምናልባት ባሏም እያለ በብድር ሊሆን ይችላል አላውቅም፣ ስለዛ የተጻፈ ግን ብዙ ተበድራ ነገር ግን ተበድራ መክፈል ስላልቻለ ልጆቿን ወስደው ባሪያ ሊያደርጉና ሊሸጡባት አበዳሪዎቿ ያስጨንቋት ጀመር። በቤቷ ምንም ነገር የለም። ነገር ግን ይህች ሴት አንድ ነገር ነው ያደረገችው። በቃ አሁን ትንሽ ጊዜ ታገሱ። አው ከብዙ ሰዎች ተበድሬያለሁ፣ ከጎረቤት ተበድሬያለሁ፣ ከዘመዶቼ ተበድሬያለሁ፣ ግን እስካሁን ድረስ ሕይወቴ መስመር ሊይዝ አልቻለም። ካለሁበት የሕይወት እንቆቅልሽ ልፈታ አልቻልኩም እና አሁን አንድ ዘመድ አለኝ፣ እሱ ጋር ሄጄ ነገሬን ነግረውና ከሱ መልስ ካጣው በቃ ልጆቼን ባሪያ አድርጋችሁ መውሰድ ትችላላችሁ ብላ በሯን ቆልፋ ወደ እግዚአብሔር ሰው ወደ ነቢዩ ኤልሳ መጣች። የዛን ጊዜ እግዚአብሔር በታላቅ ኃይል የሚጠቀምበት ከነቢዩ ኤልያስ በኋላ እግዚአብሔር ያስነሳው በእስራኤል ውስጥ ታላቅ ነቢይ ኤልሳ ነበረና ያቺ ሴት በቃ መጣች፣ ጮኸች በሱ ፊት። ጌታዬ ታውቃለህ፣ ባለቤቴ እግዚአብሔርን ይፈራ ነበር፣ ያገለግል ነበር፣ ግን ሞተ። ከሞተም በኋላ እኔ በችግር ነው ያለሁት። ባለዕዳ መጥቶ ልጆቼን እግዚአብሔር የመረጣቸው ልጆቼን ነቢይ ሊሆኑ የሚገባቸው ልጆቼን ባሪያ ሊያደርጋቸውና አለች። ወገኖች ይቺ ሴት ምን አለበት ድሮ ገና እንደዚህ ጮሃ ቢሆን ነው፣ ድሮ ገና ወደ እግዚአብሔር መታ ቢሆን፣ ወደ ጎረቤቷ ከምትሄድ፣ ወደ ሰዎች ከምትሄድ፣ ወደ ዘመዶቿ ሄዳ ከምትበደር ይልቅ ወደ እግዚአብሔር መታ ቢሆን ኖሮ እንዴት ድንቅ ነበር። አሁንም መልካም መጨረሻ ተገፍታ መሄጃ ባጣችበት ሰዓት ተገፍታ ዴድ ኢንድ ላይ ስትደርስ አሁን ግን ወደ እግዚአብሔር ጮኸችን። አምላኬ አንተ ብቻ ነህ ያለኝ፣ ዘመዴ አንተ ነህ፣ እንግዲህ ይሄው ብላ ነገሯን ስትናገር፣ እሺ ታዲያ ምን ላድርግልሽ? በቤትሽ ምን አለ አላት ነብዩ። በዛን ጊዜ ነብዩ ይህን ሲጠይቃት እኔማ በቤቴ ምንም የለም፣ ባዶ ማድጋ ብቻ ነው ያለው። ማሰሮ ትንሽ በቃ ዘይት በቃ ነካካው ነው በቃ እሱ ነው። ከጎረቤት ከሰፈሩ ሁሉ ተዋሻ፣ ባዶ ማድጋዎችን ሁሉ ሳታሳንሺ ተዋሽና በአንቺና በልጆችሽ መካከል ከዛ በሩን ዘጊና ከዚያ በኋላ እግዚአብሔር ድንቅ ያደርጋል አላት። ዘይቱ ሲሞላ ገልብጫው አላት። ልክ ይህን የእግዚአብሔርን ቃል ስትሰማ እግዚአብሔርን አመስግና ወደ ቤቷ ተመለሰች። ወደ ሰፈሯ ሄደች። ማድጋዎችን መዋስ ጀመረች። ስጡኝ። መቼም እሷ ዘይት አበድሩ ብትል ማንም የሚሰጣት የለም። ምክንያቱም ከአሁን በፊት ተበድራ አልከፈለችም። ነገር ግን አሁን እሷ የምትፈልገው ባዶ ማድጋ ነበረና ሁሉም ሰጣት። ምናልባትም ሳያሟት አይቀሩም። ምን አላትና ነው እሷ ባዶ ማድጋ የምትዋሰው? ማናቃት መሰላቱ ብለው አንዳንዶች አምተዋት ሊሆን ይችላል። አሁን ግን እሷን የሚረዳ ዘመድ ወዳጅ እንደመጣ አላወቁም። ምናልባት እሷ ታውቃለች። ከዛ ማድጋዎቹን ሁሉ ሰብስባ በቤቷ ከሞላች በኋላ ልክ ነብዩ እንዳላት እንዴት እንደሆነ አትጠይቁኝ፣ ያ የሷ ማድጋ መሙላት ጀመረ በዘይት። ከዛ ብትገለብጠው አያልቅም።
ብትገለብጥ አያልቅም። አሁን እዛ ያሉት በሙሉ ማድጋው ማሰሮቹ በሙሉ ተሞሉ። የጌታ ዝምሩ ከዛ በኋላ ምንም እስከማይቀር ድረስ ወገኖች ጌታ ሲመጣ እኮ ታላቅ ነገር ነው የሚያደርገው። እና ይቺ ሴት በመጨረሻ ሰዓት ተስፋ በቆረጠች ሰዓት ሄደች፣ ጌታም ረዳት። ከዛ በኋላ ዘይቷን ሞልታ በሯን ቆለፈችና እንደገና ወደ እግዚአብሔር ሰዎችና ያኮ ያልከው ሆነልኝ አለች። የጌታ ስም ብሩክ ይሁን። ወገኖች ወደ ጌታ እንሄድ። ባዶ ቤታችንን ይሞላል። ለጥያቄያችን መልስ አለ። ወንድሜ ለጥያቄ ሰው መልስ የለውም፣ እግዚአብሔር ነው መልስ ያለው። አዎ እግዚአብሔር ሰዎችን ይጠቀማል። ከሱ የሆነ በሰው ሊመጣ ይችላል፣ እሱን አምናለሁ። ግን ዋናው ምንጩ እግዚአብሔር ነው። ስለዚህ ወደ ጌታ ይችም ሴት አሁን ወደ ኢየሱስ መጣችና በእግሩ ስር ወደቅ። ጌታዬ ሆይ ቤቴ ውስጥ የገባ ኃይለኛ አለ። እኔ አዋቂዎች የተባሉ ከልጄ ሊያወጡ አልቻሉም፣ አንተ ግን ትችላለህ። ከቤት ያስወጣል። ልጄ ትጮኻለች፣ ሁልጊዜ ልጄ ትወድቃለች፣ ትነሳለች፣ አራቁቷን ትሆናለች፣ ካልታሰረች በስተቀር ልትቀመጥ አትችልም። አቤቱ ድረስልኝ፣ አንተ አዳኝ ነህ አለች በጌታ ፊት። ችግሯን ይዛ በጌታ ፊት ስትወድቅ ጌታ ኢየሱስ ደግሞ አሁንም እምነቷ እንዲገለጥ ሞር ወደ እሱ እንድትጠጋ ያ እንዲታወቅ ፈለገና ጌታ ኢየሱስ ክርስቶስ አይ አለ የልጆችን እንጀራ ይዞ ለውሾች መስጠት አስፈላጊ አይደለም አለ። ይሄንን ቃሉን ስንሰማ ጌታ ኢየሱስ ክርስቶስ ለዚች ለተጨነቀች ሴት፣ ግራ ለተጋባች ሴት፣ በቤቷ ልጇ በክፉ መንፈስ ተይዛ ለምትሰቃየው እናት የማያዝን ይመስላል። ነገር ግን አለም ወገኖች እንደ ኢየሱስ አዛኝ የለም፣ እንደ ኢየሱስ ደግ የለም። ግን አንድ በውስጡ ያለው እምነት እኔና እናንተ እንድናውቅ እንድንማር ይፈልጋል። እሱ አምላክ ነው፣ ሁሉን ያውቃል። ሴትዮዋ ግን በእምነቷ ጠንካራ ነበረች። እኔና እናንተ ወደ ጌታ ከመጣን በኋላ መጀመሪያ እንደጠበቅነው እንኳን መልስ ባናገኝ አሁንም እንቆይ በጌታ ፊት። ልክ ዳዊት እንዳለ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ ይላል። እንቆይ ወገኖች። መጀመሪያ መልስ ላናገኝ እንችላለን። መጀመሪያ እንደፈለግነው ነገሮች ላይሆኑ ይችላሉ። ግን በጌታ ፊት ይሁን እንጂ የመጣ ነው። ጌታን ከሆነ የምንማጸነው በእውነት ጌታ መልስ አለ። እቺ ሴት አለች ጌታዬ ሆይ አለች እኔ መቼ ዋናውን አይደለም እኮ ጌታ ውሾችም እንኳን ቢሆኑ አለች ውሾችም እንኳን ቢሆኑ ከጌቶቻቸው ፍርፋሪ ያገኛሉ። እኔ ያንተ ፍርፋሪ ይበቃኛል። ያንተን ትንሿን ካገኘው በቤቴ ያለው ጨለማ ይወገዳል። ልጄን አንቆ የሚያስጨንቃት ታስራ እንድትኖር ራቁቷን እንድትሆን አእምሮዋን እንድትስት ያደረገ ነገር ሁሉ ከቤቴ ይወጣ፣ ፍርፋሪውን ስጠኝ ጌታ ያለችው። በዛን ጊዜ ጌታ ኢየሱስ ክርስቶስ እምነቷን እንዲህ ስትገልጽ ጌታዬ ብላ አሁንም እንደሚችል ስትገልጽለት ያን ጊዜ በቃ ስለዚህ ቃልሽ ስለተናገርሽው እንዳልሽው ይሆንልሽ አላት። ጌታ ስሙ ይባረክ። ወገኖቼ ወደ ጌታ እንምጣ። አንዳንድ ጊዜ መጀመሪያ ጠላት በተለያየ መንገድ ሊፈትነን ይችላል። ይኸው ታለ እግዚአብሔር እያልክ ነገር አልሆነልህም። ወደ ጌታ መጥተህ መቼ ተሳካል? አሁንም ችግር አለ፣ አሁንም ጥያቄ አልተፈታም። ቆዩ በጌታ ፊት። ምን ያህል ጊዜ እንደምትቆዩ ግን ቆዩ። መልስ የሚሰጣችሁ ጌታ ፊት ነው ያላችሁት። እረፍት የሚሰጣችሁ ጌታ ጋር ነው ያላችሁት። ቆዩ፣ ጌታም ያሳርፋችኋል። ስለዚህ ያቺ ሴት በመቆየቷ እንደ ቃልሽ እንዳልሽው ስለ ቃልሽ በቃ ይሆንልሽ አለ ክርስቶስ ኢየሱስ። ለአንተ ይሆንልህ ይላል። ስትቆይ አንድ ቀን ችግርህን ከቤት ያስወጣዋል፣ ከህይወትህ ያስወጣዋል፣ ከኑሮ ያስወጣዋል፣ ከትዳርህ ያስወጣዋል፣ ከስራ ቦታ ይነቅለዋል፣ ከንግድ ቦታ ይነቅለዋል። የጌታ ስም ብሩክ ይሁን። ብቻ በጌታ ፊት እንውደቅ ወገኖች። ወደ ጌታ መጥተን ከጌታ መልስ ሳናገኝ አንመለስም። እና ያቺ ሴት በጌታ ፊት ቆየች። ከጌታ የህይወትን ቃል አጽናኝ ቃል ከሰማች በኋላ እንዴ ጌታ እኔ አንተማ ቤቴ ድረስ ካልሄድክ በስተቀር እንዴት ይሆናል? ቤቴ ካልመጣላት ቃሉ እንደሚበቃ ታውቃለች። ቃሉ ስልጣን እንዳለው ታውቃለች። እሱ ከተናገረ ሆነ ማለት ነው ወገኖች። ጌታ አሁን እየተናገራችሁ ከሆነ ሆነ ማለት ነው። ጌታ መንፈስ ቅዱስ በልባችሁ ነገሩን አስረግጦ ከነገራችሁ ከነገረኝ ሆነ ማለት ነው። እግዚአብሔር ሰው አይደለም ወገኖች፣ አይዋሽም።
ደግሞ የሚናገረው ቃል ስልጣን አለው። ሰማይና ምድርን በቃሉ ነው የፈጠረው እግዚአብሔር። ስለዚህ ኢየሱስ ተናገረ። እንዳልሽው ይሁን ሲል ዲያብሎስ ከቤቷ ወጣ። ጌታ ስሙ ይባረክ። ከልጅቷ ወጥ ያቺ ረፍት ያልነበራት ልጇ ያቺ ከመንደር ትሄድ የነበረች ታስራ እንኳን ትጮት የነበረች ልጅ አሁን ግን ወደ ቤቷ ስትመለስ አልጋ ላይ ተኝታ አርፋ አገኘቻት። የጌታ ስም ብሩክ ይሁን። ያስተኛት ያሳረፋት ይሄው የእግዚአብሔር ልጅ የኢየሱስ ክርስቶስ ቃልና ስልጣን ነው። ከዛ በኋላ ያቺ ሴት ስለ ልጇ መጨነቅ በቤቷ ውስጥ ስላለው ያ ሰላም ስለሚነሳው መንፈስ ግራ መጋባት የለም። ጌታ ኢየሱስ ክርስቶስ ነፃ አድርጓታልና ስለዚህ እኔና እናንተም ይቺ ሴት እንዳደረገችው ወደ ክርስቶስ ኢየሱስ እንምጣ። ወገኖቼ በዚህ ምድር ላይ ብዙ የህይወት እንቆቅልሾች ያጋጥሙናል። እግዚአብሔር ግን ለሁሉም መልስ አለው። ከዚህ በላይ ግን ወገኖች የዘላለም ረፍት የምናገኝበትን ደግሞ ልናስብ ያስፈልጋል። ብዙ ጊዜ በቤታችን ህመም ሲመጣ እጦስ ሲመጣ የተለያዩ ችግሮች ሲመጡ ነው ብዙ ጊዜ ሆድ የሚብሰን የምናለቅሰው ግራ የሚገባን። ነገር ግን ከዛ ባለፈ መልኩ እኔና እናንተ የሰላም ጌታ ክርስቶስ ኢየሱስ የህይወታችን ንጉስና ጌታ አድርገን ካልተቀበልነው በስተቀር ለዘላለም ከረፍት ውጭ እንሆናለን። የጥቂት ጊዜ ረፍት ማጣት ከባድ ነው። ለዘላለም ረፍት ማጣት ግን ደግሞ ከዛ ይልቅ የበለጠ ከባድ ነገር ነው። ስለዚህ የሁል ጊዜ ረፍት እንዲኖረን የሁል ጊዜ ሰላም እንዲኖረን ክርስቶስ ኢየሱስን ወደ ህይወታችን እንጋብዘው። ጌታ ሆይ አንተ ንጉሴ ሁን፣ አንተ አምላኬ ሁንን በለው። እሱም ደግሞ ይረዳናል። ክርስቶስ ኢየሱስ የሚቀበሉትን የሚፈልጉትን የጸጋ እጁን ይዘረጋላቸዋል። እቺ ሴት አሁን ፕሮግራም አልተደረገላትም። እውነቱን ለመናገር ክርስቶስ ኢየሱስን ፕሮግራም አድርጎ እንደሄደ አንመለከትም። ግን መጣች ከነጥያቄዋ። አለ ፕሮግራም ነው የመጣሽውና በቃ ዛሬ አይሆንልሽም ማለት እምነቷ ከተገለጠ በኋላ እንደ እምነትሽ ይሆንልሽ በሰላም ሂጂ አላት። በሰላም ተመለሰች፣ አረፈች በቤቷ ውስጥ። ከዛ ጊዜ በኋላ ያ አጋንንት የሚያስጨዋት ልጅ ጮኸ አታውቅም። ወገኖቼ ክርስቶስ ኢየሱስ ከመለሰልን በኋላ እግዚአብሔር ታላቅ ማዳን በህይወታችን ካደረገ በኋላ ያ የህይወት እንቆቅልሽና ጥያቄ ለዘላለም ከኛ ጋር አይሆንም። ስለዚህ ወደ ማን እንምጣ? ወደ ኢየሱስ እንምጣ። ነገር ግን ወደ እሱ መተን ወዲያውኑ እንኳን መልስ ባናገኝ በእምነት እንቆይ። አንዳንድ ጊዜ እግዚአብሔር እምነታችንን ማየት ይፈልጋል። ይገርማችኋል። አብርሃምን እግዚአብሔር ነው ከሀገሩ ያወጣው፣ ከዘመዶቹ የለየው። ለብዙ ዓመት አብረው ቆይተዋል። አብርሃም ወዳጅ ነው ብሎ ራሱ እግዚአብሔር ተናግሯል። ግን ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ራሱ አስጠብቆ የሰጠውን የሚወደውን የቃል ኪዳን ልጁን ስጠኝ አለው። ይሄ ከባድ ነው በሰው ደረጃ ሲታይ ወገኖቼ። ግን እግዚአብሔር የሚያደርገውን ያውቅ ነበር። እምነቱን ማየት ይፈልግ ነበር እግዚአብሔር። ይህና የእናንተን እምነት ማየት ይፈልጋል። በእሱ መታመናችን እሱ ሁሉን ቻይ እንደሆነ፣ እሱ ጌታ እንደሆነ፣ እሱ አምላክ እንደሆነ፣ እሱ ሩህ እንደሆነ አውቀን እሱም ብቻ እንደምንፈልግ ማየት ይፈልጋል። ይችን ሴት እንደዚህ ነው የፈተናት። በቃ የልጆች እንጀራ ይዞ ለውሾች አይሰጥ። አረ ጌታ ሆይ ፍርፋሪው በቃኛል ስትለው እንግዲያስ እንደ እምነትሽ ይሁንልሽ። ወንድሜ እስከ ዛሬ ተስፋ ያስቆረጠ እህቴ፣ እስከ ዛሬ ተስፋ ያስቆረጠሽ ነገር አለ? በጌታ ፊት ቆይ፣ እግሩ ስር ውደቅ፣ ከጌታ ጠብቅ። የጌታ ምህረት ወደ አንተ ይመጣል፣ የጌታ ፈውስ ወደ አንቺ ይመጣል። እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግንሃለን። ወደ አንተ እንድንመጣ በርህን ስለከፈትክልን እናመሰግንሃለን። አቤቱ አሁን በዚህ ሰዓት በተለያየ ጥያቄ፣ በተለያየ ጭንቀት፣ በተለያየ ህመም ውስጥ ያሉ ካንተ ዘንድ ፈውስ መጽናናት እንዲመጣላቸው ጸልያለሁ። ተስፋ የሚያስቆርጣቸው አንዳንድ ነገር እንኳን በህይወታቸው ቢኖር የተስፋ አምላክ ሆይ ቤታቸውን የያዘ ጨለማ በስምህ ስልጣን የተነሳ ይሁን። በመንገዳቸው የቆሙ ክፉ የተሰበረ ይሁን። እግዚአብሔር ሆይ አቤቱ ልጆችህን እጅን ዘርጋና ፈውስን ስጣቸው። ይሄ ጨለማ ይነሳ፣ ይሄ ህመም ይነሳ፣ ይሄ ስቃይ ይነሳ ስለ ስምህ ስትል አሜን።
ይደበቃል ወይ ይሰወራል ወይ ብርሃኔን ኢየሱስ ኢየሱስ የዕለቱን የቴሌቪዥን አገልግሎታችንን በዚህ ላይ ፈጸምን። እስካሁን ድረስ አብራችሁን የቆያችሁ ወገኖች በሙሉ የእግዚአብሔር ባርኮት ጸጋና ምሕረት ከእናንተ ጋር ይሁን። በሚቀጥለው አገልግሎታችን እስከምንገናኝ ድረስ የጌታ ጥበቃ አይለያችሁ። በጌታችን በኢየሱስ ክርስቶስ አሜን።